ሊታመን የሚችል ብቸኛ ነጭ ቢኖር የሞተ ነጭ ነው። 2. ሰይጣን ራሱ ጌይ አልነበረም፣ ምክንያቱም ራቁቱን ከቆመው አዳም ይልቅ ራቁቷን የቆመችው ሔዋንን ነው መርጦ ያናገራት። 3. ሰዎች ለነጭ መኪናቸው ጥቁር ጎማ፣ ነጭ ልብሳቸውን ለሰርግ፣ ጥቁሩን ለሐዘን እስካደረጉ ድረስ ዘረኝነት መቼም አያበቃም። ነገር ግን እኔም ጥቁሩ ቂጤን በነጭ ሶፍት እስከጠረኩ ድረስ አያገባኝም። 4. ከብዙ ሴቶች ጋር የፍቅር ግንኙነት መጀመር ያንተ የሆነችውን ብቸኛዋን ሴት ጠላቶችህ እንዳያጠቋት ያምታታቸዋል። ነገር ግን ይህን ዘዴ ሴቶች አይረዱትም። 5. በዙሪያችን በደሃ ተመራቂዎችና በሀብታም ወንጀለኞች ተከበን እንዴትስ ብለን ቀጣዩን ትውልድ ትምህርት የስኬት ቁልፍ መሆኑን እናሳምናቸዋለን? 6. ውድ ሴቶች እባካችሁ ሲክስ ፓክ የሆድ ቅርጽ ካለው ሰው ጋር የፍቅር ግንኙነት አትጀምሩ። ምክንያቱም የትኛውም ወንድ ከአንዲት ሴት ጋር ብቻ ለመሆን ብሎ የሆዶቹን ሲክስ ፓኮች አያጎለብትም። 7. አፍሪካውያን በቁም ነገር የሚወስዱት ማስጠንቀቂያ ቢኖር ባትሪ ሎው የሚለውን ብቻ ነው። 8. ያገባህ ከሆንክና ራስህን ትምህርት ቤት በሚሄዱ ሴቶች ተማርከህ ካገኘ ማድረግ ያለብህ ብቸኛው ነገር ለሚስትህ የትምህርት ቤት ዩኒፎርም መግዛት ብቻ ነው። 9. ፕሬዝዳንት ባራክ ኦባማ የተመሳሳይ የጾታ ጋብቻን በሀገሬ እንዲፈቅድ አብዝቶ ከፈለገ መጀመሪያ እሱ ራሱ እዚህ ይምጣና ላግባው። 10. በዚህ ዘመን በአፍሪካውያን ሴት ማስጠንቆል ከባድ ነው። ምክንያቱም ለጠንቋዩ ከፀጉሯ ዘለላ ጥቂት ብትወስድ አንዲት ንጹህ ብራዚላዊት ታብዳለች ወይም አንድ የቻይና ፋብሪካ ይቃጠላል። 11. አንዳንድ ሴቶች የጂም ቤት በር አይተው ባያውቁም አቋማቸው የስፖርተኛ ነው። ምክንያቱም ከአንድ ወንድ ወደ ሌላ ወንድ ስለሚሯሯጡ ነው። 12. እናንተ ቤተክርስቲያን ሳትሄዱ እቤታችሁ በቲቪ የቤተክርስቲያን ዝግጅት የምትከታተሉ ሰዎች በእውነት ገነት አትገቡም። ዳሩ ግን ሲኦል ሆናችሁ ገነትን በቲቪ ታያላችሁ። 13. ካገባ ሰው ጋር የፍቅር ግንኙነት መጀመር ልክ የመንግስት መኪና እንደ መንዳት ነው። ምክንያቱም መቼም ቢሆን የናንተ አይሆንም። 14. አንዳንድ ጊዜ ወደ ኋላ መለስ ብለህ ለእናትህ ከመላክ ይልቅ በሌሎች ሴቶች ላይ ያወጣኸውን ገንዘብ ብታስተውል ጥንቁልና እውነት መሆኑን ታገናዝባለህ። 15. አስቀያሚ ከሆንክ አስቀያሚ ነህ። ስለ ውስጣዊ ውበት ማውራትን አቁም። ምክንያቱም ሰዎች የውስጥህን ውበት ለማየት እንደ ኤክስሬይ ውስጥህ አይመላለሱም። 16. አሁን ያለንበት ትውልድ ፍቅር ውስጥ ነን የሚባባሉ ሰዎች አንዳቸው የሌላቸውን ግለኛ አካል በነፃነት መንካት ይችላሉ። ነገር ግን አንዳቸው የሌላቸውን ስልክ መንካት አይችሉም፣ ምክንያቱም ስልኮቹ የግል ስለሆኑ። 17. እያንዳንዱ የፎጣህን ክፍሎች በንጽህና ጠብቅ፣ ምክንያቱም ዛሬ ላይ ቂጥህን የጠረክበትን ነገ ላይ ፊትህን ልታደርቅበት ትችላለህና። 18. ያገባህ ከሆንክና ራስህን ትምህርት ቤት በሚሄዱ ሴቶች ተማርከህ ካገኘ ማድረግ ያለብህ ብቸኛው ነገር ለሚስትህ የትምህርት ቤት ዩኒፎርም መግዛት ነው። 19. አንዲት ፍየል ብትጠፋብህ የጎረቤቶችህ የሾርባ መዓዛ ጥርጣሬ ውስጥ ይገባል። 20. መዋኛ ገንዳ ስዊሚንግ ፑል ከሊቨርፑል በላይ ጠቃሚ ነው። 21. የትኛውም ሰው በተሳካ ሁኔታ ዝንጀሮን ማር ከሙዝ በላይ ጣፋጭ መሆኑን ካሳመነ እሱ ያለ ጥርጥር ለሮማንያ አባቶች ኮንደም መሸጥ ይችላል። 22. ምንም ያህል መጥፎ ብትሆን ጥቅም አልባ አይደለህም፣ ምክንያቱም የመጥፎ ነገር ምሳሌ መሆን ትችላለህና። 23. ውድ እህቴ በዝናብ ወቅት ናፍቀሽኛል ብሎ መልእክት የሚልክልሽ ወንድ እንዳያታለልሽ፣ ምክንያቱም አንቺ ዣንጥላ አይደለሽምና። 24. ሲጋራ ማለት በወረቀት የተጠቀለለ አደንዛዥ ንጥረ ነገር ሆኖ በአንደኛው ጫፍ እሳት ሲለኮስበት በሌላ ጫፍ አንድ ሞኝ አፍ ውስጥ ይገኛል። 25.
ለብዙ ጊዜ ጾታዊ ግንኙነት ከጋብቻ በፊት አይደረግም ሲባል ሰምቻለሁ። ነገር ግን ፍጹም ስህተት ነው። ምክንያቱም ያ የፈጣሪ ፍላጎት ቢሆን ኖሮ የመራቢያ አካሎቻችንን በሰርጋችን ቀን ይሰጠን ነበር። 26 ምድር ላይ 100 ኪሎ ግራም ክብደት ካለ ማርስ ላይ ደግሞ ክብደት 38 ኪሎ ግራም ይሆናል። ስለዚህ አትጨነቅ፣ ወፍራም አይደለህም። ነገር ግን ያለኸው የተሳሳተ ፕላኔት ነው። 27 እነሱ 90 ዓመትህ ነው ይሉኛል። እኔ ግን አላቅም፣ ምክንያቱም 40 ዓመት ሲሞላኝ ዕድሜን መቁጠር አቁሜያለሁ። 28 እኔ ሴቶችን ማመን ያቆምኩት 3ኛ ክፍል እያለሁ ፍቅረኛዬ ለሌላ ወንድ ስትል ጥላኝ ስትሄድ ነው። ለምን ቢሉ እሱ ከኔ የተሻለ ባለመስታወት መቅረጫ ስለገዛ ነው። 29 ጋዜጠኛው ይጠይቃል፣ ጌታዬ 89 ዓመት ዕድሜ ለፕሬዝዳንትነት ጡረታ ለመውጣት ትክክለኛ ጊዜ አይመስሎትምን? ሞጋቤም መለሰ፣ ይህ ጥያቄ ለእንግሊዟ ንግሥት ጠይቃችኋል ወይስ ጥያቄው የሚጠየቀው ለአፍሪካ መሪዎች ብቻ ነው ሲል መልሷል።